ዛሬ በርካታ ጉዳዮችን ይዘን መተናል። ዛሬ ሀገሪቱ ውስጥ አጠቃላይ ያለውን ሁኔታ እናነሳለን። በቀጠናው ላይ ያሉትን ሁኔታዎች እናነሳለን። በተለይ ደግሞ ከዚህ ከአርሲ ኦርቶዶክሳውያን ክርስቲያኖች ግድያ ጋር ተያይዞ እየወጡ ያሉ መረጃዎች ተጠናክረው ቀጥለዋል። የፓትርያርኩ ደህንነት አሳሳቢ ሁኔታ ውስጥ እንዳለ እየሰማን ያለ ነው። አገዛዙ በቀጥታ ፓትርያርኩን ኢምፕሊኬት የሚያደርጉ መግለጫዎችን ማውጣት ጀምረዋል። እሱንም እየተከታተልን ያለ ነው። ከዛ ባሻገር አጠቃላይ ትላንትናና ከትላንት ወዲያ እንግዲህ መግለጫዎች እየተሰጡ ነው ያለው። ዛሬም በሰላም ሚኒስቴር እንደዚሁ በኩል መግለጫ መሰጠታቸውን ተመልክቻለሁ። መግለጫዎቹ አንድምታቸውና ይዘታቸውን እናነሳለን። የተወደዳችሁ ከዛ ባሻገር በትግራይ እንደዚሁ የድሮን ጥቃቶች ተፈጽመዋል። በተለይ ደግሞ የዚህ ገመሃሎ ተብሎ የሚጠራ አካባቢ ከኤርትራ ወደ 6 ኪሎ ሜትር አካባቢ የሚገኝ ለሽራሮ ቅርብ የሆነ አንድ ብቻ ሳይሆን በጣም ተደጋጋሚ የድሮን ጥቃቶች መፈጸማቸውን የሚያሳዩ መረጃዎች ወጥተዋል። ከዚህ ጋርም ተያይዞ ጉዳቶች እንደደረሱም እየተነገረ ነው ያለው። በተጨባጭ ግን ከትግራይ የተሰጡ መግለጫዎችን እስካሁን ማግኘት አልቻልንም። በተለያየ መንገድ ግን እነዚህ መረጃዎች እየወጡ እንዳሉ እየተመለከትኩ ነው ያለሁት። አንድምታውን እናነሳለን። በሰሞኑን በሱዳን በሶማሊያ ያሉ ጉዳዮችን እናነሳለን። ቱርኮችን በተመለከተም እንደዚሁ የቱርኩን የደህንነት ድርጅት ወይንም የቱርክ የናሽናል ኢንተለጀንስ ኤጀንሲ ወይንም ኤምአይቲ ተብሎ የሚጠራው የደህንነት መስሪያ ቤት ሰዎች በሞቃዲሾ ነበሩ ሰሞኑን። እሱን በተመለከተ የምናነሳው ነገር አለ። ከዚህ ጋር ተያይዞ እንደዚሁ የሶማሊያ የውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ያለውን ሁኔታ በተመለከተና ከኢትዮጵያ መንግስት ጋር ያለውን ግንኙነት በተመለከተ መግለጫ መስጠታቸውን ሰምተናል፣ የውጭ ጉዳይ ሚኒስትሩ። ከዛ ባሻገር እንደዚሁ በሶማሊያና በኢትዮጵያ መካከል ለሶስተኛ ጊዜ ይካሄድ የነበረው የአንካራ ድርድር ሙሉ ለሙሉ መሰረዙን የቱርክ መንግስት አሳውቋል። ምንድናቸው እነዚህ ሁሉ ነገሮች? ሀገር ውስጥ ያለው ሁኔታ ምንድነው? እና አብይ አህመድ ምን እያደረጉ ነው? ለምንድነው ሁሉ የመግለጫ ጋጋታ እየመጣ ያለው? ሰሞኑን ኦኤል ያወጣው መግለጫ አለ። እሱ ላይ ሪፍሌክት አላረግንም። በአፈና ምክንያት እኛ ራሳችን አቋማችንን አላንጸባረቅንም። እነዛ መግለጫዎች ምንድነው ይዘታቸው? አንድምታቸው አልተተነተነም። የኦጋዴን ሊበሬሽን ፍሮንትን በተመለከተ አፍሪካ ኢንተለጀንስ ያስነበባቸው ጽሁፎች አሉ። እነሱንም አላወራንባቸውም። በርከታ ያለ ጉዳይ ነው ያለው። ፕላትፎርማችን ካልተዘጋ በስተቀር እንግዲህ በተደጋጋሚ በርካታ ጉዳዮችን ለእናንተ ልናደርስ የምንችልበት ሁኔታዎች ነው ያሉት። ከዛ በፊት ግን ዛሬ ፕሮግራሜን መጀመር የምፈልገው አንድ ዘና ያደረገኝን ቪዲዮ ወደ እናንተ በማቅረብ ነው። ቪዲዮ ስፓይስ ኤፍኤም ናይሮቢ የሚገኝ ናይሮቢ ሞምባሳ ያላችሁ ብዙ ኬንያ የምትዘዋወሩ ሰዎች የምታውቁት ይመስለኛል። በብዛት ተደማጭ የሆነ ነው ስፓይስ ኤፍኤም። እዛ ላይ ስለ አብይ አህመድ ምርጫ በተመለከተና የአብይ አህመድን ምርጫ በተመለከተ የተነሱ ነገሮች አሉ። በነገራችን ላይ በጣም በርካታ ብልጽግና በጣም በርካታ መግለጫ እያወጣ ነው ያለው እና በጣም በርካታ ድርጅቶች ናቸው መግለጫ እየሰጡ ያሉት። የአፍሪካ ህብረት አንዴ ሰጥቶ በቂ ያልሆነም መግለጫው። ኢጋድ በተደጋጋሚ መግለጫ እንዲሰጥ እየተጠየቀ ነው። የተቃዋሚ ፓርቲዎች ምናምን የአማራ ክልል ምናምን የሚባሉ ሚሊሻው ሁላ መግለጫ እንዲሰጥ እየተደረገ ነው ያለው። ኢዜማ መግለጫ ይሰጣል። የምናምንዎች ህብረት ምናምን የሚባል ድርጅት ይመጣል፣ መግለጫ እንዲሰጥ ይደረጋል። ምርጫ ቦርድ ትናንትም ቅድምም አሁንም መግለጫ እንዲሰጥ ይደረጋል። ከባድ ርብርብ እየተደረገ ነው ያለው። ርብርቡ ሁሉ ምርጫ ተካሂዷል የሚል ነገር በሰዎች አእምሮ ውስጥ የሚመስል ነገር በሰዎች አእምሮ ውስጥ ለማስረጽ ነው ርብርብ እየተደረገ ያለው። ዓለም እየተሳለቀበት ግን እንዳለ በግልጽ ማሳየት የምንችላቸው መረጃዎች እየተመለከትን ያለ ነው። እኔ ትላንትና ከባልደረባዬ የስራ ባልደረባዬ አንሙት ጋር የአፋብንን መግለጫ በተለይ ለአፍሪካ ህብረት የተጻፈውን ደብዳቤ አንስተን ውይይት እያደረግን ነው። በነገራችን ላይ ፕሮግራማችን አልቀጠለም እንጂ በጣም በርካታ ጉዳዮችን ይዘንላችሁ ነበር። ትላንትና ግን ፕሮግራማችንን ሳንጨርስ ነው የተቋረጥ ነው። በኋላ ላይ ማረፈድ አድርገን ለመግባት ፈልገን ነበር። ፍላጎት ነው እንጂ የነበረን አልቻልንም። በተለያየ ምክንያት መምጣት አልቻልንም። አንዳችን ጋር የኔትወርክ አገልግሎት ሲጀምር፣ ሌሎች ቦታዎች ላይ ደግሞ የመብራት አገልግሎቶች ችግሮች ስለነበሩ ሙሉ ፕሮግራሙ እንዲሄድ ወደ እናንተ ማድረግ ስላልተቻለ ማለት ነውና ዛሬ ግን የትናንትና ያላስኬድናቸውን ነገሮች ወደ እናንተ የምናደርስበት ነው የሚሆነው። እነሱን እንቀጥላለን። እንዳልኩት ከዚህ ከስፓይስ ኤፍኤም ይዞት ከወጣው የጋዜጠኞች ውይይት እና ኢትዮጵያ ውስጥ የተካሄደውን ምርጫ ወይም ተብሎ የሚጠራውን ነገር በተመለከተ ያነሷቸው ነገሮች አሉ። እሱን እናነሳለን። ባለፈውም እንዳልኩት ከዚህ በኋላ አሁን ምርጫ ተካሂዷል የሚለውን ነገር አይደለም የምናወራው። ኦኬ
ቀጥሎ ኢትዮጵያ ውስጥ ያሉ የተቃዋሚ ኃይሎች ሌሎች ኃይሎች ኦኬ ሪዞሉሽን አስቀምጠናል ነው ምርጫን በተመለከተ ከዚህ በኋላ የምናወራው ነገር የለም ከዚህ በኋላ አካሂጃለሁ የሚለው በርደን ያለው ብልጽግና ላይ ነው ሌሎች ኢትዮጵያውያን እና የኢትዮጵያ ህዝብ በርደን ኦፍ ፕሩፍ የለበትም አልተሳተፍኩም አልመረጥኩም አልተካሄደም የሚለው አቋም ነው በመረጃ በአሃዝ ተደግፎ ቀርቧል በቀጣይ ምን አይነት ፖለቲካዊ ሁኔታዎች በሀገሪቱ ውስጥ ይመጣሉ የሚለውን በተመለከተ ነው ልናወራ የሚገባው ምክንያቱም በዋናነት ኢትዮጵያ ውስጥ ያልተካሄደውን ምርጫ ማሳየት የሚጠበቅብንና እንድናረጋግጥ የሚጠበቅብን ለሁለት አክተሮች ነው አንደኛው የኢትዮጵያ ህዝብ ነው ሁለተኛው ደግሞ የዓለም አቀፉ ማህበረሰብ ነው የዓለም አቀፉ ማህበረሰብ እጅግ በሚያስደንቅ ሁኔታ ምርጫው ከመካሄዱ 2 ቀናትና 3 ቀናት በፊት በኢትዮጵያ ምርጫ ላይ ዓለም አቀፋዊ መግባባት ኢንተርናሽናል ሪዞሉሽን የተቀመጠበት ሁኔታ ነበር የነበረው ዓለም አቀፉ ማህበረሰብ በአንድ ድምጽ ወስኖ የምርጫውን ውጤት በተመለከተ ምርጫው ምን እንደሆነ ማን እንደሚወዳደርበት አሉ የሚባሉ የዓለም አቀፍ ተቋማት ሙሉ ድምዳሜ ያዙበት ነው ገና ሳይካሄድ the election before election ተብሎ ከምርጫው በፊት ስለተጠናቀቀው የኮሮጆ ሙሌት ከምርጫው በፊት አሸናፊው ማን እንደሆነ ፐርሰንቴጁ ጭምር የተቀመጠበት ፓርላማ የሚገቡት ሰዎች ጭምር በስም በዝርዝር በሚወዳደሩበት አካባቢ የቀረቡበት በዓለም አቀፍ ደረጃ የዓለም አቀፍ ማህበረሰብ የጋራ መግባባትና የጋራ ግንዛቤ የያዘበት ጉዳይ ከዚህ በኋላ ተካሂዷል አልተካሄደም አሃዝ ማቅረብ ምናምን doesn't work ለኔ ጨርሰናል እሱን በተመለከተ ዘግቻለሁ አሁን ያልተመረጠው አገዛዝ ምን ያደርጋል የኢትዮጵያ ውስጥ ያሉ የፖለቲካ አክተሮች የተደራጁትም ያልተደራጁትም የታጠቁትም በተለያየ መንገድ የሚንቀሳቀሱትም ምን ያደርጋሉ የኢትዮጵያ ህዝብ ያልተመረጠ አገዛዝ እንዲገዛው ይፈቅዳል ወይስ አይፈቅድም ነው ጥያቄው መሆን ያለበት እሱ ነው እንጂ አሁን በአሃዝ ቡርጂ ላይ እኮ ተዘጋ እንትን ላይ እኮ ተካሄደ እንደዚህ አይነት የዓለም አቀፉ ማህበረሰብ እሱን ማሳመንና የዓለም አቀፉ ማህበረሰብ በአሃዝ አስደግፈ ማስረዳት ነው የሚጠበቅበት እንዳልተካሄደ የዓለም አቀፉ ማህበረሰብ የጋራ ስምምነት ይዞ አሉ በሚባሉ የዓለም አቀፍ ፕላትፎርሞች ሁሉ የጋራ አቋም ተይዞበታል የኢትዮጵያን ህዝብ በተመለከተ ከቤቱ አልወጣም በትልልቅ ከተሞች በሚባሉ አካባቢዎች ላይ ከሌሎች ክልሎች አካባቢ ሰዎችን በአውቶቡስ እያሳፈሩ እያመጡ አዲስ አበባ ላይ ምርጫ ማካሄዳቸውን ጭምር ራሱ ምርጫ ቦርድ ያረጋገጥኩት ያለው ጨርሰናል በዚህ ጉዳይ ላይ ቀጣዩ ስቴፕ ምን ይሆናል የኢትዮጵያውያን የታሪካዊ ጥያቄ ነው ብዬ ነው ማምነው ቁልፉ ነገር ለኔ እሱ ነው ምንድነው የምንሰራው በቀጣይ እኛ የሚዲያ ባለሙያዎች ሚናችን ምንድነው በትግሉ ውስጥና በተለያየ መንገድ ትግል የሚያደርጉ የፖለቲካ ሊቃንና ሌሎች ሚናችሁ ምን ይሆናል ቀጣዩን መታሳዩን ቀጣዩ ሃይ ስቴክ ፖለቲክስ ነው ስለነበረው ነው ከፍ ያለ ፖለቲካ ምን እንመለከትበት ያለ ምርጫ አንድ አገዛዝ ሀገርን እንዲመራ ይፈቀድለታል ወይስ አይፈቀድለትም ካልተፈቀደለት የማይፈቅዱለት አካላት ኃላፊነት የሚሰማቸው አካላት ምንድነው የሚያደርጉት በተለያዩ ሀገራት ያሉ ተሞክሮች ምንድናቸው የሚለውን ደንብ አጥንቶ የተጠና ፖለቲካዊ እንቅስቃሴ ማድረግ የሚገባበት ጊዜ ነው አሁን ከዚህ በኋላ ጊዜያችሁን አታባክኑ ምርጫው አለመካሄዱን ለማሳየት አትሞክሩ በዓለም አቀፍ ደረጃ ግንዛቤ የተያዘበት ነው የኔ ጉዳይ ስለዚህ አላወራም እኔ ከዛሬ ጀምሮ አልተካሄደም ተካሂዷል ዳታው ይሄውና ምናምን አይጠቅምም አረጋግጠናል የዓለም አቀፉ ማህበረሰብ የኢትዮጵያ ህዝብ የጋራ ግንዛቤ ያዘበት ጉዳይ ነው ቀጣዩ ምዕራፍም የሚሆነው የተቀናጀ ፖለቲካዊ ትግል ምን ይመስላል ነው ስለዚህ እሱ ላይ ነው ለማውራት ፍቃደኛ ሆነው ከዚህ በኋላ ነው ግን in the meantime ኬንያውያን በጣም የሚገርሙኝ ህዝቦች ናቸው ባይዘው ኬንያውያን በጣም የሚያስደንቁኝ ህዝቦች ናቸው አስታውሳለሁ አንዳንድ የኢትዮጵያ ሊቃውንት ቀደምት ሊቃውንት መክሸፍን ሲያነሱ ፕሮፌሰር መስፍን በተለያየ መንገድ በቀኝ ግዛት ስር የነበሩ ያለፈው ሀገራት በርካታ የጎሳ አደረጃጀት ውስጥ የነበሩ ኢትዮጵያ አፍሪካ ሀገራትን እና ጎረቤት ሀገራትንም ጭምር አስተባብራ ህዝቦቿን አስተባብራ ጸረ ኮሎኒያል እንቅስቃሴና ትግል ስታደርግ በተለያየ አይነት ሁኔታ ውስጥ የነበሩ የአፍሪካ ወንድም ህዝቦች የረባ ተቋም አልነበራቸው
የረባ ኢንስቲትዩሽን አልነበራቸው። ኢትዮጵያ አየር መንገድ ባለቤት ስትሆን፣ የትምህርት ተቋማት ባለቤት ስትሆን፣ የዩኒቨርሲቲ ተቋማት ባለቤት ስትሆን፣ የአፍሪካ ልጆችን ወጣቶችን ስኮላርሺፕ እየሰጠች እያመጣች ስታሰለጥን፣ ለነ ኬንያታ ድጋፍ ስታደርግ ኢትዮጵያ ዛሬና ያደርገውና በርካታ የአፍሪካ ሀገራት ገና እውነት ለመናገር ዝቅተኛ በሚባል የማህበረሰብ እድገት ደረጃ ስፒኪንግ ኦፍ ማቴሪያል ካልቸር ማለት ነው ተቋማትን በመገንባት መንግስታዊ ተቋማትን በመዘርጋት ራስን በራስ የማስተዳደር መብቶች፣ የፍትህ ተቋማት፣ የሀገር ተቋማት፣ የደህንነት ተቋማት፣ የመከላከያ ተቋማት እነዚህን በመገንባት ረገድ በጣም ዝቅተኛ ደረጃ ላይ ነበሩ ናቸው። ዛሬ ኬንያውያን ከየትኛውም ህዝብ በላይ መብቶቻቸውን የሚያስከብሩ ጠንካራ ህዝብ ከመሆን አልፈው ኢትዮጵያ ውስጥ የሚካሄዱ ምርጫዎችን ወይንም ምርጫ ናቸው የሚባሉ ነገሮችን በሚገባ ተገንዝበው ማንም ላይ ያታልላቸው በማይችል ምን አይነት አገዛዝ ኢትዮጵያ ውስጥ እንዳለ በጭምር እየሳቁ ሲናገሩ እዚህ ሲያላግጡበት የተያዘውን ዓለም አቀፋዊ ግንዛቤ ለዚህ ነው የምርጭ ለምንድን ነው ሁሉ የመግለጫ ጋጋታ ምናምን አላላችሁም? አልተገረማችሁም? It's because it's rejected በዓለም አቀፉ ማህበረሰብ completely መሳለቂያ ስለሆነ ሆሎ ነው፣ ባዶ ነው፣ ሻም ነው እየተባለ ነበር ሪፖርቶች ሲወጡ የነበረው። ዓለም አቀፍ ተቋማትና መጽሔቶች ይዘውት ሲወጡት የነበረው ባዶ ነው፣ ምንም ለውጥ አያመጣም። በምርጫው ማግስት አገዛዙ መግለጫ እያወጣ ጽንፈኛ ኃይሎች ጽምዶ እንዲያደርጋ ጽንፈኛ ኃይሎች እንደዚህ ያደረጉ እያለ ኃላፊነት መውሰድ የማይችል ለህዝቦቹ ደህንነት ዋስትና መስጠት የማይችል ግን እሱም መግለጫ የሚያወጣ ንጹሃንንም ተቋማትም ለምሳሌ መንፈሳዊ ተቋማትም መግለጫ ያወጣሉ፣ አገዛዙ መግለጫ ያወጣል፣ የደህንነት ተቋማት የሚባሉትም መግለጫ ያወጣሉ። እንኳን የህዝብን ደህንነትና ዋስትና ሊጠብቁ ቀርቶ በምርጫው ማግስት ምንም ለውጥ ስለሌለ ምንም የመጣ ለውጥ ስለሌለ ምክንያቱም ለውጡ የኢትዮጵያን ፖለቲካዊ ስብራት እነሱ አሸንፈናል ባሉ ማግስት የኢትዮጵያን ህዝብ ሰላም ማረጋገጥ ስለማይችል በማግስቱ ይሄው እንደዚህ አይነት ህዝባዊ ተቃውሞ ህዝባዊ ንቅናቄ ተጀመረ። ሲጀመር ከፍተኛ ስጋት ውስጥ ገብቶ አሁን መግለጫ ላይ በመግለጫ በደንብ እናወራዋለን። ለምንድን ነው ሁሉ መግለጫ እየወጣ ያለው? መግለጫዎቹ ማንን ኢምፕሊኬት ያደርጋሉ? ዛሬ በሰላም ሚኒስቴር የተሰጠው መግለጫ ዓላማውና አንድምታው ምንድነው? በደንብ እናየዋለን። ከዛ በፊት ግን ኬንያውያን የኢትዮጵያ ጎረቤቶች በዚህ ምርጫ ላይ ተሳለቁ አይገልጸው እንስማ። ስፓይስ ኤፍኤም ላይ ምን ይያሉ እንዳሉ around the continent and look at what's happening in different parts of the continent, because I think at the place that we are as the world is that the African world is that you're able to look here and there and see then what could form opinions then as we look into it. Okay. Let's start off and let's look into Ethiopia. The election crisis. What's going on in Ethiopia today? And the messages or the lessons that we could actually look into from your perspective. So I think that's a brilliant question, Andu. You know, sometimes I wish I could come here and talk about bright things. But I think that mostly I argue about standards, how our standards should be. Now, the Ethiopian election was not an election. It was an enigmatic election. Because the entire northern... ከዩቲዩብም ህግ አንፃር ትንሽ እየተረጎም ነው ብንሄድ ጥሩ ነው። እንግዲህ በሳቅ ነው የሚጀምረው እና እዚህ መጥቼ በጎ ነገሮችን ብናገር ደስ ይለኛል ይላል። ሁሉ ጊዜ መጥቼ ማነሳቸው ነገሮች አንዳንዴ በጎ ነገሮች ላይ ሆኑ ይችላሉ፣ ብራይት የሆኑ ነገሮች ላይ ሆኑ ይችላሉ፣ ደስ የማይላችሁ ነገር ሊሆን ይችላል። ግን ደስ የማይል ነገርም ቢሆን የግድ መነገር ስላለበት ማንሳት አለብኝ ይልና የኢትዮጵያው ምርጫ እኮ አይደለም ኢኒግማቲክ ኤሌክሽን ነው በማለት ነው የሚጀምረው። ኢኒግማቲክ ኤሌክሽን ማለት እንግዲህ በኋላ ላይ አብራራዋል መገለጫዎቹን። ምርጫ እኮ አይደለም ኢትዮጵያ ያካሄደችው እኮ ጨረባ ነው።
ይሄ ለምሳሌ hard to decipher ለመግለጽ ለማብራራት ለማስረዳት የማይቻል ነገር ነው ምርጫ አይደለም የተደረገው እኮ ሀገሪቱ ውስጥ አልተደረገም እኮ ነው እያለ ያለው አልተደረገም ይሄንን ምርጫ ብለን አናውራ ኢንግናቲክ ኢሌክሽን እንበለው በቃ በሰውኛ ለማስረዳት የማይቻል ልክ ከሰማይ ፈጣሪ መረጠን እንደሚባለው አይነት ኦኬ በብዙ ምክንያቶች ያልሆነ ነገር ማለት ነው በብዙ ምክንያቶች ለማስረዳትም እንደው ለሰው የሚከብድ የቸገረ ነገር ማለት ለማስረዳትም የሚያስቸግር ምርጫ ነው ለማለትም ትንሽ ከባድ የሆነ በቃ ወይ ፈጣሪ መረጠኝ ቢል የሚቀል አይነት ነገር የለም ከላይ ነው የተመረጥነው ቢሉ is more sound ያደርጋል ማለት ነው እንጂ በህዝቡ ወጥቶ መረጠን አይደለም ምናልባት ከላይ ተመረጠን ቢሉ ትንሽ ሊቀል ይችላል አይነት የሆነ ለማስረዳትም ለመግለጽም አዳጋች የሆነ እንደው ከባድ የሆነ ነገር because ሻም ስለሆነ ቀልድ ስለሆነ ተራ ስለሆነ ሌብነት ቅጥፈት ስለሆነ ምርጫ ነው ብለን ለማብራራት እንቸገራለን ብሎ ይጀምርና ከዛ ምክንያቶቹን ደግሞ ያስቀምጣል ይቀጥላል እንስማው Ethiopia did not vote. The Tigray, there's war there, in the Amhara state. I am amazed. It is not the first time, by the way. Kenyaውያን ኢትዮጵያን በተመለከተ ያላቸው መረዳት ይሄንን አገዛዝ በተመለከተ ስሰማ ይሄ መጀመሪያ አይደለም በርካታ ጊዜ ሰምቻለሁ ይሄንን አገዛዝ በተመለከተ ምን እንደሚፈልግ በደንብ ነው የሚያውቁት so ምንድነው የሚለው ኢትዮጵያ did not vote ኢትዮጵያ አልመረጠችም ድራማህን ኦኬ እዛው ሰበታ ላይ ዳንኪራ ልትመታበት ትችላለህ እንጂ የዓለም አቀፉ ማህበረሰብ በዚህ ደረጃ ተግባብቶባል ስለዚህ መግለጫ አውጣ በኡሁሩ ኬንያታ በኩል ያወጣው መግለጫ ራሳቸው ኬንያውያን አልገዙትም ምክንያቱም ኢትዮጵያ አልመረጠችም ኢትዮጵያ እንዳልመረጠች ታውቂያለሽ ኢትዮጵያ እንዳልመረጠች ታውቃላችሁ ነው የሚሉት እዛ ላይ አልመረጠችም ይልና ከዛ ትግራይ አልመረጠም የኢትዮጵያ ኖርዝ አልመረጠም በሌላውም የሀገሪቱ አካባቢ የተካሄደው ምርጫ ምን እንደሚመስል ያነሳል እንስማው And you know that the prime minister there he's the president because it's changed so he has assumed executive power he's become more okay so ሰሞኑን ስንሰማ የነበረው ነገር ምንድነው በግልጽ የነገሩን ነገር የአብይ አህመድን ቅድመ ዝግጅትን አውቀውታል ፕሬዚደንሻል ሲስተም ሊያደርገው እየፈለገ እንዳለ እና የሀገሪቱን የምርጫ ስርዓትና አጠቃላይ ሀገሪቱን ስርዓተ መንግስት በተወሰነ መንገድ ለመቀየር እንግዲህ ሌላ የድጋፍ ቤዝ ለመፈለግ ጥረት ያደርጋል ህገ መንግስት አሻሽያለው አሁን ፕሬዚደንሻል ሆኗል ጠቅላይ ሚኒስትር ከዚህ ሀገሪቷ የምታካሄደው ፓርላሜንታሪ ስርዓት ተሰርዟል እያለ እንግዲህ በራሱ ፍቃድ ሁሉንም ነገር ሊያደርግ ሙሉ ዝግጅቱን መጨረሱን ኦኬ በደንብ ተገንዘበዋል ስለዚህ አሁን ጠቅላይ ሚኒስትር አይደለም ፕሬዚደንት ነው እያለ ነው የሚያወራው አክሽኑ ሁሉ ነገሩ ሀገሪቱ ውስጥ ያለው ነገር ምናምን ፓርላሜንታሪ ዲሞክራሲ ስርዓት አይደለም ሀገሪቱ ውስጥ ያለው ሙሉ ለሙሉ በአንድ ግለሰብ እጅ በሚወዘወር የፕሬዚደንሻል ስርዓት እና የስርዓት አካሄድ ሙሉ ለሙሉ ቀይሮታል አሁን ሙሉ ከዚህ ውጤት በኋላ አክት እያደረገ ያለው ምርጫውን ባያካሂድም ኢትዮጵያ ባትመርጥም እሱ አክት እያደረገ ያለው በዛ መንገድ ነው ሞር ሴንትራላይዝ ሊያደርግ ሞር ኮንትሮል ሊያደርግ ስልጣንን ወደ ራሱ ለመሰብሰብ የሚያስችለው ምክንያቱም ሀገሪቱ መዋቅር የላትም ተናግሬ ያለው ነው ሀገሪቱ ፓርላሜንታሪ ዲሞክራሲንም ኤክሰርሳይዝ ማድረግ የሚያስችል ስርዓት የሚያስችል መሰረታዊ ተቋም የላትም የፖለቲካ ተቋም የላትም ሶ ሀገሪቱ ውስጥ ምንም ፖለቲካዊ ነገር ማድረግ አይቻልም በነገራችን ላይ ለዚህ ነው በጣም ተቃዋሚዎችን ብዙ ጊዜ ሰወቅስ የምትሰሙኝ ተቃዋሚ ለመሆን የሚያስችል ምህዳር አይደለም ያለው ሀገሪቱ ውስጥ ምንም የፖለቲካ ተቋማት የሉም ሀገሪቱ ውስጥ በቃ it is just አብይ ሀገሪቱ ውስጥ ያለው በሱና በወታደሩ መካከል እንኳን ያለውን ግንኙነት በትክክል ዲፋይን የሚያደርግ መሰረታዊ ህጎችና ህግጋት ሀገሪቱ ውስጥ ፋንክሽናል አይደሉም ሁሉ ነገር ግለሰቡ ነው
ያ ነው የሆነ ያለው። በቀጣይ እንግዲህ የሚወስዳቸውን እርምጃዎችና አቅጣጫዎች ነው በግልጽ እያስቀምጡ ያሉት ኬንያዎቹ። ይሄ ኬንያዎቹ ብቻ አይደሉም። በነገራችን ላይ በዓለም ላይ አሉ የሚባሉ ተቋማት፣ የዲሞክራሲ ተቋማት፣ የሚዲያ ተቋማት፣ የትንተና ተቋማት፣ የደህንነትና የጸጥታ ትንተና ተቋማት አብዛኞቹ የጋራ መግባባት ላይ የደረሱበት ነው። ኢንክሉዲንግ ቀጥሎ የሚያደርገውን ለመጣው ዲፕሎማት ሁሉ ተናግሯል። በቀጣይ ምን ማድረግ እንደሚፈልግ ተመረጥኩም አልተመረጥኩም፣ ምርጫው ተካሄደባቸው እዚህ ቦታ ላይ እዛ ቦታ ላይ አልተካሄደም ጉዳይ አይደለም፣ በቀጣይ መወስዳቸው አቅጣጫዎች እነዚህ ናቸው እያለ በተደጋጋሚ ለሚመጡ ዲፕሎማቶችም ጭምር የተናገረው ስለሆነ there is no secret። አሁን ምርጫ ድብቅ ሚስጥር የሚባል ነገር በአብይና በዲፕሎማቶች መካከል የለም። እያንዳንዱ የሚያደርገውን ነገር ለእያንዳንዳቸው አስቀድሞ የተናገረ መሆኑን በግልጽ ስለሚገነዘቡ ነው እሱን እያነሳልን ያለው። እንስማው። Dictatorial. He's even abolished the pretense of the ceremonial prime minister. There was no election. He has this philosophy. እዚህ ጋር የሚለው የፓርላሜንታሪ ዲሞክራሲ እንትን እንኳን ለማምጣት አያስመስልም ሁላ ነው የሚለው። ሀገሪቱ በዛ ስርዓትና ህግ እንደምትመራ እንትኑንም አይሰጥም። ኢቭን ለማስመሰል ጥረት አያደርግም። አባንደን አድርጎታል ሀገሪቱን መዋቅር፣ የሀገሪቱን ህግ፣ የሀገሪቱን ስርዓት፣ የፖለቲካ ስርዓት ሙሉ ለሙሉ አባንደን አድርጎታል። አሁን ሙሉ ለሙሉ ስልጣኑ በሱ እጅ ነው፣ ዲክታ አምባገነን ሆኗል እያለ ነው እያነሳ ያለው። በግልጽ እንግዲህ እንዴት እንደተረዱት ተመልከቱ። Madonna has even written a book about it. So it's a collection of mumbo jumbo. A collection. መጽሐፉን በተመለከተ ነው አሁን እዚህ ጋር የሚያነሳው። መጽሐፍ ጽፏል፣ መደመር የሚል መጽሐፍ ጽፏል። it's a collection of mumbo jumbo ነው። የቅራቅንቦ ስብስብ ነው። መምቦ ጀምቦ ቅራቅንቦ ማለት መጽሐፍ ጽፍ ያለው እያለ መደመር እያለ እንደውም መጽሐፉ በአረብኛ ሁላ ይተርጎምልኝ ብሎ ዩናይትድ አረብ ኤምሬት ሁላ አስተርጉሞ ለዩናይትድ አረብ ኤምሬት ሱልጣኖች ሁላ ሲያከፋፍል ነበር የከረመው። ያ መጽሐፍ ተብሎ የተጻፈው ነገር የጋርቤጆች ስብስብ ነው፣ የቅራቅንቦ ስብስብ ነው። መጽሐፍ ጽፏል እያለ ነው የሚያነሳው። እንግዲህ just የአብይ አህመድን ዲቴል መስማት ከፈለጋችሁ ቀጥል። of feel good Presbyterian feel good kind of book about trying to change Ethiopia, which is feel good kind of that's it. እና በልጽጋችኋል። ልክ ሰዎች በጎ ስሜት እንዲሰማቸው የማነቃቂያ መጽሐፍቶች፣ መንፈሳዊ መጽሐፍቶች የሚመስሉ እንደዛ አይነት ይዘቶች ያሉት ከተጨባጭ እውነታ የተፋታ በህልም ቅዠት ውስጥ ያለ ሐሳቦች የሰፈሩበት በቅዠት ውስጥ በህልምና ቅዠት ውስጥ ወይንም በህልምና ቅዠት መካከል የሚዳከር ጥሩ ነገሮችን ለመናገር የተሞከረበት አክቹሊ ሀገሪቱ ካለችበት ተጨባጭ ሁኔታ አንፃር ያልተመዘነ ቅራቅንቦ በሚል ይገልጸዋል። ያልተገለጸ ቅራቅንቦ ወይንም ደግሞ በዛ መንገድ ያልተዳሰሰ ቅራቅንቦ። እንቀጥል። a job of the prophets. I mean, changing Ethiopia is not a joke. But it's human beings who live in Ethiopia. And those human beings' lives can be changed with the leadership that Africa deserves. Yeah. And in Ethiopia, there is now the label that it could be the Yugoslavia of Africa. And that there could be about 2 to 3 states that emerge out of Ethiopia if the conflict continues this way. Because, they killed 2... Wow. እዚህ ጋር አሁን የሚያነሳው ነገር በጣም ያስደነግጣል። በነገራችን ላይ የሚያነሳው ነገር እንዳልኩት ቀደም የማምቦ ጀምቦ ነው፣ ቅራቅንቦ ነው እንዳለው ፕሬስቢቴሪያን ፊል ጉድ ካይንድ ኦፍ መጽሐፍ ነው።
የመንፈሳዊ ቡራኬ ነው የሚመስለው ሰዎች በጎ ነገር እንዲሰማቸው ካለ በኋላ ሀገሪቱ ውስጥ ያለውን ተጨባጭ ሁኔታና ችግር ለመቅረፍ የተጻፈ ሳይሆን በትክክል የሀገሪቱን ችግር የዳሰሰ ሳይሆን ኢትዮጵያን የሚያህል ትልቅ ሀገር በእንደዚህ አይነት እዚህ ጋር በሚጻፉ ቅዠቶች በእነ አብይ አህመድ ቅዠቶች በእነ አብይ አህመድ እንደዚህ አይነት የመንፈሳዊ እንትን ያላቸው የመንፈሳዊ ይዘትና ነው ፒውርሊ መንፈሳዊም አይደሉም እኮ ከሌሎች መነሻቸውና ዓላማቸው በደንብ ከዚህ በፊት ሲነገር የነበረ ነው እነዛ ዓላማዎች ላይ ተመሰረተ ዝም ብሎ በሰዎች ጭንቅላት ውስጥ የሌለን ደስታ ለመፍጠር የሌለን ቅዠት ለመፍጠር የሚደረጉ ጥረቶች ይሄ ሀገር በጣም ትልቅ ህዝብ ትልቅ ሀገር ነው ተጨባጭ የሆነ ለውጥ ተጨባጭ የሆነ ፖሊሲና የፖሊሲ አቅጣጫ የሚፈልግ ሀገር ነበር ግን ደግሞ አብይ አህመድ በዛ መንገድ ሀገሪቱ እንድትመራ ያደረጉ እንዳልሆነ በግልጽ የሚያስቀምጥበት ነው እንደው ትንሽ ወደ ኋላ መለስ ብታደርገው አሁን የተናገራትን ፓርት በተለይ ማለት ነው ኢትዮጵያን የሚያህል ሀገር ምን ይፈልጋል የሚለውን ያስቀመጠበት ሁኔታ ብንሰማው the label that it could be the Yugoslavia of Africa and that there could be about 2 to 3 states that emerge out of Ethiopia if the conflict continues this way because you know they killed 2 million ዓለም እንግዲህ ጎረቤቶቻችንን ጨምሮ እንግዲህ እነዚህ የኬንያ ጋዜጠኞች ናቸው ፖለቲካ ተንታኞች ናቸው ኢትዮጵያ አሁን ያለችበትና እየሄደችበት ያለችው መንገድ ይዛ የምትቀጥል ከሆነ ሀገሪቱ በሁለት ወይንም 3 ሀገራት ከውስጧ ሊወጡ ይችላሉ የዩጎዝላቪያ አፍሪካ ትሆናለች ተብሎ በዓለም አቀፍ ማህበረሰብ ዘንድ በስጋት እየታየች ነው እያለ ይናገራል በጦርነቱ ወቅት ከ2 ሚሊዮን በላይ ኢትዮጵያውያን አልቀዋል እስካሁንም በጦርነት ውስጥ ነው ሀገሪቱ ያለችው በሰሜኑ የሀገሪቱ ክፍል በትግራይ የጀመረው ጦርነት በአፋርና በአማራ ዛሬ ድረስ አልቆመም የኛ ስጋት ስንት ኢትዮጵያ ከዚህ ሀገር ውስጥ ይወጣ ይሆን ስንት ሀገራት ይፈጠሩ ይሆን የሚል ስጋት ውስጥ ገብተናል እኛ እያለ እንግዲህ ጎረቤት ኬንያውያን ሀገሪቱ ምርጫ እንዳላካሄደችና ሀገሪቱም ያለችበትና በህዝቦቿ ላይም የተደቀነውን አደጋ በግልጽ ሲያስቀምጡት ሰማል ምርጫውን በተመለከተ it's just an international consensus ድሮ የተደረገበት ነው ብልጽግና ለምን ይሄንን እስካሁን የተናገረው ሙሉውን ደግሞ ሌላ ቦታ ላይ ሙሉውን እንዳልኩት ስፓይስ ኤፍኤም ላይ ሙሉውን የዚህ ልጅ ንግግር የ4-5 ደቂቃ ንግግር ነው ልትሰሙት ትችላላችሁ ኢቭን ስለ ልማቱ ታነሳለታለች ልጅቷ በኋላ ላይ እንደዚህ አድርገዋል ከተማዋን አስውበዋል እኮ እንደዚህ አድርገዋል ይባላል በአፍሪካ ትልቁን ኤርፖርት ልንገነባ ነው እያለ ነው እያለ ስታወራች it's just hollow ባዶ ነው ሀገሪቱና ህዝቦቿ የሚኖሩትን ነገር ተጨባጭ እውነታ ሄደሽ ስላላየሽው ነው እንጂ አዲስ አበባ ላይ በቲክቶክ የምታያቸውና አዲስ አበባ ላይ ሊያሳዩን የሚሞክሩት ነገር በሀገሪቱ ውስጥ ያለው ተጨባጭ ሁኔታ አይደለም አንድን ከተማ ማስዋብ ያን ማዘጋጃ ቤት ሚና ሊሆን ይችላል ኢትዮጵያን የሚያህል ትልቅ ሀገር ግን የሚጠይቀውን የፖሊሲ አቅጣጫ መከተል ተስኖት ሀገሪቱ በሰላም እጦት እየባዘነች ትገኛለች እዚህ ጋር የምታየው ድራማ ኢትዮጵያን በትክክል የሚገልጽ አይደለም የህዝቦቿን መከራና ሰቆቃ ቀርቦ ማየትን ይጠይቃል አይን ገልጦ ማየትን ይጠይቃል በግልጽ ያስቀመጠ ያለው ይሄንን ነው ምርጫውን በተመለከተ ከዓለም አቀፍ አሉ ከሚባሉ የዓለም አቀፍ ተቋማት ጨምሮ እስከ ጎረቤት ሀገራትም ጭምር ኢቭን የአብይ አህመድ ወዳጅ ናቸው የሚባሉት ታዛቢዎች የመጡበት ኬንያም ጭምር በኬንያ ተቋማትና ሚዲያዎች እየተስተጋባ ያለው እውነታ ይሄ ነው ካልመረጥከው ያልመረጥከው አካል በቶ ስልጣን ካንተ ከገፈፈ ጭሰኛ ነህ ዜጋ አይደለህም ስለዚህ ሉዓላዊ ዲግኒፋይድ የሆነ ከህግ የሚመነጭ ጥበቃ ያለው ዜጋ አይደለህም የምትሆነው በእነሱ ፍቃድ የምትንቀሳቀስ በእነሱ ፍቃድ የምትበላ በእነሱ ፍቃድ ሐሳብ የምትሰጥ ስብስብ ሆነት በዛ ደረጃ ትታያለህ ማለት ነው ስለዚህ አገሬ ትላለህ ለዘፈን እና ለማንጎራጎር ካልሆነ በስተቀር በተጨባጭ ሀገር አይኖርም የሀገር ባለቤት አትሆንም ማለት ነው
ሀገር እና ሀገር ባለቤትነት ለኔ ከዜግነት መብት ይቀዳል። ሰው ዜጋ ሳይሆን ሀገር አይኖረውም። ዜጋ ሳይሆን ሀብት አይኖረውም። ይፈናቀላል፣ ሀብቱን ይነጠቃል፣ ጥበቃ አይደረግለትም። ስለዚህ እሱ ባልመረጠው መንግስትና እሱ በማይቆጣጠረው መንግስት የሚመራ ህዝብ ለኔ ህዝብ አይደለም። በጣም ደካማ ፍጥረት ነው። ሀገር የለውም። ኢትዮጵያውያን ደግሞ ለሀገራቸው ብዙ ዋጋ የከፈሉ ህዝቦች ናቸው። ታሪክ የሚያስረዳን ሌላ ነው። የሀገራቸው ባለቤት ለመሆን በዓለም ላይ በእጅጉ ከሚገባቸው ህዝቦች አንደኛውና ዋነኛው ህዝብ የኢትዮጵያ ህዝብ ነው። ያልከፈለው ሕያው መስዋዕትነት የለም የሀገሩ ባለቤት ለመሆን። ዛሬ ግን የኢትዮጵያ ህዝብ እጅግ አሳፋሪ በሆነ ሁኔታ ውስጥ ይገኛል። የራሱን ሰላምና ደህንነት መጠበቅ በኤሌመንተሪ ፎርም ኦፍ ሪሊጂየስ ኤክሰርሳይዝ ያኔ በድንጋይ ዘመን ያደረግናቸውን እንኳን ሳይቀር ወጥቶ መግባት፣ አርሶ መብላት፣ ቤተ እምነቶች ውስጥ ደርሶ መመለስ፣ እነዚህ በጣም ኤሌመንተሪ ፎርምስ ናቸው። በነገራችን ላይ የፖለቲካ መብቶችም አይደሉም ለኔ። መንግስት ኖረም አልኖረም የምናደርጋቸው ጀስት ኤቭሪዴይ ፎርም ኦፍ ላይፎቻችን ነበሩ የነበሩት። መንግስት ኖረ አልኖረ፣ ህግ ኖረ አልኖረ፣ ጥበቃ ኖረ አልኖረ፣ እኛ ቤተ ክርስቲያን እንሄድ ነበር፣ መስጊድ እንሄድ ነበር፣ የመንግስትን ጥበቃ አንሻም ነበር። ዛሬ ግን እንደዛ አይደለም። ራሳችንን የምንከላከለው ከሚያጠቃን አገዛዝ ነው። የምንሸሸው ከሚያጠቃን አገዛዝ ነው። የምንሰደደው ከሚያጠቃን አገዛዝ ነው። የሚያፈናቅለን ሀገሪቱ ውስጥ መንግስት ነኝ የሚለው አካል ነው። ከዚህ ጋር እንዴት ተስማምቶ ይሄንን መንግስት አድርጎ ተቀብሎ መቀጠል ይቻላል? አላውቅም። ይሄ ስጋት በብልጽግና ዘንድ የፈጠረው ፍርሃት በየዕለቱ 40 መግለጫዎችን ሲያንጋጋ እንዲውል አስገድዶታል። በየደቂቃው መግለጫ አፍተር መግለጫ፣ ያኛው የሰጠው መግለጫ፣ ሌላኛው የትኛው የተሰጠ የትኛው ያልተሰጠ፣ ማን ደግሞ እንደሚሰጥ ማናውቀው ደረጃ ላይ ደርሰናል። በመግለጫ እንዳለ ሀገሪቱ እየታመሰች እንዳለች እየሰማን ያለ ነው። 2 መግለጫዎች ትላንትና ተሰጥተዋል። ከነዚህ 2 መግለጫዎች በፊት ግን በአርሲ ያለውን ግድያ አይውላችሁ። አሁን ቼን ኦፍ ኢቨንትስ ነው ማወራላችሁ። የተያያዙ በርካታ ጉዳዮችን ነው ማነሳላችሁ። ምርጫ አለ፣ የአርሲ ግድያ አለ። ይሄ ግድያ አባታችን እንዳሉት አቡነ ማትያስ ፓትርያርኩ እንዳሉት ይሄ ጉዳይ የጥቃት ቼን ነው ብለዋል፣ ወይንም ደግሞ ሰንሰለት ነው ብለዋል። የጥቃት ሰንሰለት ነው። በነገራችን ላይ ከባድ ቂም ተይዞባቸዋል። ዛሬ አወራዋለሁ እሱን ጉዳይ። ከባድ ቂም ብቻ ሳይሆን ለህይወታቸው አደጋ በሚሆን ደረጃ ቂም ባገዛዙ ተይዞባቸዋል። ይህ አገዛዝ ምን ሊያደርግ ይችላል የሚሉትንም ነገሮች ማስቀመጥ የምንችል ይመስለኛል። በቀጣይ ግን እሳቸው የሰጡት መግለጫ ላይም በመግለጫው አገዛዙ መበሳጨቱን መቆጣቱን ዛሬ በመዛት ጭምር መግለጫ አውጥቷል። ፓትርያርኩ በሰጡት መግለጫ ላይ ኖት ኦንሊ ዛት አገዛዙ ቤተክርስቲያንን ወንጅሏል። ዛሬ ቤተክርስቲያኗ የፖለቲካ ጥላ ከለላ ሆና ለታጠቁ ኃይሎች ሽፋን ትሰጣለች ብሎ መግለጫ ሰጥቷል ዛሬ። ስለዚህ የምትቃጠልበት ምክንያት፣ የምትሰደድበት ምክንያት ለታጠቁ ኃይሎች የፖለቲካ ሽፋን ስለምትሰጥ ነው የሚል ማብራሪያ ሰጥቷል ዛሬ በድፍረት። አሰማለሁ እሱንም ዘግየት ብዬ። ግን አጠቃላይ ቼን ኦፍ ኢቨንቶች፣ እነዚህ የጥቃት ሰንሰለቶች፣ በአርሲ የሚደረገው ጥቃት አጠቃላይ ከሀገሪቱ ፖለቲካዊ ሁኔታ ለይቶ ነጥሎ ለማየት የሚቻል ጉዳይ አይደለም። በጣም የተሰናሰሉ ናቸው። እነዚህ ሂደቶች፣ እነዚህ ጥቃቶች ረገብ ቢሉ ይሆናል እንጂ ለአንድና ለሁለት ወር የሚቆሙ አይደሉም። ምክንያቱም እነዚህን ጥቃቶች ካልቀጠለ ኦህዴድ ሰርቫይቭ አያደርግም።
ማስረጃዎችን አቀርባለሁ። አንደኛው ከነዚህ ጥቃቶች ጀርባ ጥቃቶቹን በቀጥታ የሚመሩት አካላት እነማን ናቸው የሚለውን ዶክተር ሚልኬሳ ሚደጋ ዶክተር ሚልኬሳ በዚህ አጋጣሚ ባይዘው በጣም ትልቅ ስራ እየሰራ ነው። በጣም ትልቅ ስራ እየሰራ ነው። ለበርካታ ልሂቃን ከኦሮሞ ህዝብ ለወጡ ልሂቃንም ምን እያሳየህ እንዳለ በኔ እምነት እንዴት ታሪካዊ ኃላፊነትን መወጣት እንደሚቻል your way saves the entire nation አንተ የምትሄድበት መንገድ የኦሮሞንም ኢትዮጵያንም ህዝብ ይታደጋል ብዬ ነው ማምነው። በግል አሁን እያደረክ ያለው እንቅስቃሴ ንጹሃን ላይ የሚደረገውን ግድያ ለማጋለጥ የምትሄድበት ርቀት በአማራውም በኦሮሞም ህዝብ ላይ በሌላውም ኢትዮጵያዊ ላይ የሚደረገውን ጥፋትና እልቂት ለማጋለጥ እየሄድክ ያለህበት ርቀት በጣም ጥቂት ሰዎች ናቸው ይሄንን ያደረጉት። የማውቀው የህሊና ሰዎች በአደባባይ ቆመው ይሄም የሚያመጣውን መዘዝ ለመቀበል የወሰኑ ጥቂት የኦሮሞ ልሂቃን አንዱ ታዬ ደንዳ ነው። ሁለተኛ አሁን እያደረገ ያለው ይሄንን ሚልኬሳ ሚደጋ ነው። ዶክተር ሚልኬሳ ነው። it takes a courage እንደዚህ አይነት አቋም ይዞ መጥቶ በንጹሃን ላይ የሚደርሱ እልቂቶችን አውግዞ ለኦሮሞ ህዝብ የሚበጀውን መንገድ በራስ መንገድ ለማታገል ሐቀኛ መንገድን መርጦ በህዝቦች መካከል ያሉ መስተጋብሮችን በሚገባ ለይቶ አቋም የተያዘባቸው ሁኔታዎችን በማንጸባረቅና ይሄ አገዛዝ ማን ነው የሚለውን ትክክለኛ ገጽታ ለመስጠት እየሄድክ ያለህበት ርቀት በእኔ በኩል ትልቅ ክብር የሚገባው ትልቅ ስራ እየሰራህ ነው ብዬ ነው ማሰው። አስቀድማችሁ ለምን ታደንቃላችሁ? ወይ ደግሞ ኖ ለሚሰራው ስራ ነው እውቅና እየሰጠው ያለሁት። ኦኬ ነገ በራሱ ሚዛን ይመራ። ይሄ ልጅ ይሄንን በማለቱ በርካታ ጥቃት ሊያስተናግድ እንደሚችል ገምታለሁ። እኔ ከረጅ ይጠይቃል። ኮሌክቲቭ ማድነስ ውስጥ ባለችበት ሁኔታ ውስጥ ሀገር በድፍረት ወጥቶ ይሄንን ግድያ የሚፈጽመው አካል እገሌ ነው ከቶሌ ማሳካር ጀምሮ ወለጋ ላይ ሲፈጽሙ የነበሩት ግለሰቦች እነገሌ እነዚህ በመንግስት መዋቅር ውስጥ አሁን ታቅፈው ያሉ በቀጣይም ህዝብን በማጥቃት ረገድ ምን አይነት ሁኔታ ሊፈጸም ይችላል የሚለውንም በግልጽ እያስቀመጠ ነው ያለው ሚልኬሳ። እና እንደዚህ አይነት ሰዎች ዛሬን ብቻ ሳይሆን ነገን ያሸንፋሉ። ምክንያቱም ሐቅን እውነትን ከትርክት በላይ ማየትን ተሰፍቶ ከተሰጠን የፖለቲካ ሪያሊቲና መነጽር በላይ ማየትን ስለ ራስ ህዝብ ደህንነት ሲያስቡ የሌላውን ህዝብ ደህንነት በዛ ውስጥ መገንዘብን የፖለቲካ እይታቸው አካል አድርገው የሚመጡ ልሂቃን በጣም ብዙ አይደሉም። አንደኛው ሚልኬሳ ይዞት የመጣው መረጃ ዛሬ እንሰማዋለን። ሁለተኛው የኦኤልኤ መግለጫ ነው። የኦኤልኤ መግለጫ የኦሮሞ ነጻነት ሰራዊት የሚባለው ድርጅት ያወጣውን መግለጫ በተመለከተ ከ3 ቀን ከትላንት ወዲያ ፍራይዴይ ላይ ነው የወጣው መግለጫ ነው። ሐሙስ ላይ ነው የወጣው። ሐሙስ ዕለት እንደምታውቁት የዩቲዩብ ቻናላችን በተደጋጋሚ እንትን ስለሚል በሰዓቱ መረጃውን ይዞ ለመምጣት አልቻልኩኝም። ትላንትናም በተለያየ ቴክኒክ ችግር ፕሮግራሙ ላይ ላነሳው ፈልጌ አልተሳካልኝም። መግለጫው ታሪካዊ ነው። የኦኤልኤ መግለጫ ታሪካዊ ነው። ኦኤልኤ ለመጀመሪያ ጊዜ ፕሪንሲፕልድ የሆነ አቋም ያንጸባረቀበት ነው። በእኔ እምነት በአማራና በኦሮሞ ህዝቦች መካከል አገዛዙ የሚፈጽማቸውን ግድያዎች ለሌሎች የታጠቁ ኃይሎች አትሪቢዩት እያደረገ የሚቀጥልበትን እድል የዘጋ ነው። ኦኤልኤ በመግለጫው ለምንድነው ታሪካዊ ነው መግለጫው ያልኩት? በመግለጫው ላይ ኦኤልኤ እስከዛሬ ድረስ ትርክቶችን እያስተጋባን የተዛቡ ትርክቶቹም ጥፋትንና ጥቃትን እየወለዱ ያንንም አስችለን ዛሬ ላይ ደርሰናል ሲል ራሱንም ጭምር በመውቀስ
ይጀምራል። እነዛ ትርክቶች ያልተገባ ዋጋ እንዲከፈል አድርገዋል። እንዳልኩት ይሄ ድፍረትን ይጠይቃል። እንደዚህ ብሎ መምጣት የግንኙነቶች ሁሉ የመጀመሪያው ሀሁ ነው። የፖለቲካ ግንዛቤ ያለው ኃይል የትኛውም ኃይል አሁን ያለውን የአማራን ህዝብ ንቅናቄ ሳይድ ላይን አድርጎ ስለሌላ ስለ ኢትዮጵያ ውስጥ ስላለ ሰላም ማሰብ አይችልም። በእኔ እምነት you can't ignore የምታያቸውን ሁኔታዎች በተጨባጭ እያየህ ያላቸውን ነገሮች አለማየት አትችልም። ስለ ኦሮሞ ህዝብ የሚጨነቅ የትኛውም ሴን የሆነ ፖለቲከኛ ለኔ ከአማራ ህዝብ ጋር ስለሚደረግ ትብብር መጨነቅ አለበት። የአማራ ፖለቲከኛ የሆነ ሴን የሆነ ማሰብ የሚችል የአማራ ፖለቲካ ሊቃን ከትግራይና ከኦሮሞ ህዝብ ጋር ስለሚደረግ ትብብር ማሰብ አለበት። ስለ ህዝቤ ግድ ይለኛል የሚል ከሆነ ማለት ነው። ስለ ዘላቂ ሰላም ከሆነ ምናወራው፣ ስለ ሀገር ቀጣይነት ከሆነ ምናወራው፣ ስለ ህዝቦች በጋራ መልማትና ማደግ መኖር ከሆነ ምናወራው፣ በእነዚህ ህዝቦች መካከል የሚኖረው ትብብር ያንደኛው ሰላም በፍጹም ከሌላኛው ሰላም ተለይቶ የማይቻልበት ስለሆነ አየነው እኮ የሱዳን ሰላም እንዴት ከኛ ሰላም ጋር ኢንተግሬትድ እንደሆነ ዲፕሊ ኢምቤድድ እንደሆነ እንዴት የኤርትራ ሰላም ከኛ ህዝቦች ሰላም ተነጥሎ እንደማይታይ ያረጋግጥንበት ወቅት ላይ እኮ ነው ያለነው። ያንዱ ጥቃት ሙሉ ቀጠናውን የሚያተራምስበት ያንደኛው ሀገር ስቴት ኮላፕስ ሙሉ ቀጠናውን ይዞ ገደል የሚገባበት ሁኔታ እንዳለ ግን ኢትዮጵያ ላይ ያለው አገዛዝ እንዴት የቀጠናው ሰላም የህዝቦች ሰላም አደጋ እንደሆነ እንዴት የዩናይትድ አረብ ኤሚሬት ፕሮክሲ እንዴት የምስራቅ አፍሪካ ቀጠናን እያተራመሰ እንዳለ በግልጽ እኮ ተመለከት ነው። ስለዚህ የአማራን ሰላም ከሱዳን ህዝቦች ሰላም ዛሬ መለየት የማይቻልበት ደረጃ ላይ ተደርሷል። የሶማሌ ህዝብ ሰላም ከአማራ ህዝብ ሰላም ተነጥሎ የማይታይበት ደረጃ ላይ ተደርሷል። አይደለምና የአማራ የትግራይና የኦሮሞን ህዝብ ሰላም ነጥለን ልናየው ቀርቶ ሴኩሪቲ ኢንዲቪዚብል የማይሆንበት ዘመን ላይ እንገኛለን። ቢኮዝ ትራንስደንታል ኔቸር አለው። ድንበር ልትዘጋ የህዝቦች ደህንነት አይዘጋም። እዚህ ጋር ጦርነት ከፍተ እዚህ ጋር በሰላም አትኖርም። ከነሽመልስ አብዲሳ ጭንቅላት ውጪ ይሄንን የሚያስብ ዘንድሮ ላይ የሴኩሪቲ አናሊስት የለም። አማራ ላይ ጦርነት አውጀህ እዛ ጋር በጣም ዘመናዊ ትምህርት ቤት ብትገነባ የጊዜ ጉዳይ ነው እንጂ እዛ የወደመው ውድመት እዛ ጋር የመጣው ሰዓት ሌላውን አካባቢ እያቀጣጠለ መሄዱ አይቀርም። አገሪቱ እየታመሰች ያለችበት ምክንያትም ይሄ ነው። የህዝባችን ደህንነትና ሰላም ያሰጋናል። የኢትዮጵያ ሰላም የህዝቦቿ ሰላም ያንዱ ሰላም ከሌላው ተነጥሎ አይታይም። ሰላም ሆሊስቲክ ኮንሰፕሽን ይጠይቃል። በዚህ የተሟላ ጽንሰ ሐሳብን ይጠይቃል ሰላም። ስለዚህ ኦኤልኤ ይህንን መግለጫ ይዞ ወጣ። መግለጫው ለኔ ቦልድ የሆነ ሬቶሪክስ ሽፍት የትርክት ሙሉ ለሙሉ የትርክት ለውጥ መጥቷል። በተግባር የምናየው ነው። ገና ከወደ እንግዲህ እናየዋለን። ለኔ ጅምሩ ግን ይሄ ነው። በእንደዚህ አይነት ፖለቲካዊ ለምሳሌ ይሄ ትልቅ ፖለቲካዊ መግለጫ ነው። ይዘቱን በደንብ ተመልክቼዋለሁ። አጠቃላይ ይዘቱን ቴክኒሻናችን እንደው ሙሉ መግለጫው ልታሳየን ትችላለህ። እኔም ላነበው እችላለሁ። ምናልባት ሌሎች ተቋማትም ሰርተውበት ሊሆን እንደሚችል እገምታለሁ። መግለጫው ላይ ማለት ነው። በግልጽ በዚህ መግለጫ ላይ የተመለከተው ነገር የአማራንና የኦሮሞን ህዝብ መስተጋብር በተመለከተ አገዛዙ የሚቆምርባቸውን አቅጣጫዎች፣ በሁለቱ ህዝቦች መካከል የሚደረጉ ትብብሮች፣ በሀገሪቱ ውስጥ የሚኖራቸው ሚና እና አብይ አህመድ እና ለማ መገርሳ ባህር ዳር መሻገር ነበረባቸው ዛሬ 4 ኪሎ ለመግባት። የአማራ ልጆች ትልልቅ ባነር ይዘው ወጥተው የኦሮሞ ህዝብ ደም የኔ ደም ነው ማለት ነበረባቸው። በሀገሪቱ ውስጥ ለውጥ የሚባለው ለውጥ ይመጣ ዘንድ ያ ለውጥ አሁን ነውጥ ቢሆንም ማለት ነው። በአርሲ የቀጠለውን እልቂት በተመለከተ የኦሮሞ ነጻነት ሰራዊት ሰፊ መግለጫ አውጥቷል። በመግለጫው ላይ ከአማራ ፖለቲካና በፖለቲካ ልሂቃን ጋር ልዩነት አለን። ልዩነታችን
በበርካታ ጉዳዮች ላይ ስቲል በግልጽ የሚታወቅ ነው። እነዛ ልዩነቶች ዛሬ ላይ ያሉ ልዩነቶች ምናልባት ወደፊትም ሊቀጥሉ ይችላሉ። ልዩነቶቹ እንግዲህ በእነሱ እምነት ስትራቴጂክ የሆኑ ልዩነቶችም አሉን። በበርካታ ጉዳዮች ልዩነቶቹን ልናነሳቸው እንችላለን በተለያየ መንገድ። የህዝብ ደህንነትንና ሰላምና የሀገር ቀጣይነትንና የህዝቦች ሰላምና ቀጣይነትን በተመለከተ ግን የአማራ ህዝብ እያለቀ እኛ በአማራ ህዝብ እልቂት ሳት እየሞቅን ከዳር ሆነን ልንቀጥል የምንችልበት ሁኔታ የለም። ይሄንን ከማውገዝም አልፎ ትግል ልናደርግበት የሚገባ ጉዳይ እንደሆነ እንገነዘባለን። ስለዚህ ያ ዘመን አማራን ገሎ ኦሮሞ ላይ ማላከክ፣ ኦሮሞን ገሎ አማራ ላይ ማላከክ አብቅቷል። ሂስቶሪክ ነው ይሄ መግለጫ። በኢትዮጵያ ውስጥ ብዙ አልተወራለት ትልቅ ፖለቲካል ዴቨሎፕመንት ነው። ቦልድሊ ነው ኦኤል ይሄን መግለጫ ይዞ የወጣው። ምናልባት በእንግሊዘኛና በኦሮምኛ እነዚህ መግለጫዎች በሚቀጥሉት ቀናቶች ይለቀቃሉ ብዬ አስባለሁ። በአማርኛ ቋንቋ ነው መጀመሪያ መግለጫ የወጣው። ይሄ መግለጫ ኦኤል በሶስት ቋንቋዎች መግለጫ በተደጋጋሚ ሲሰጥ አውቃለሁ። በአማርኛ፣ በኦሮምኛና በእንግሊዘኛ ቋንቋ ነው መግለጫዎችን የሚያወጣው። ይሄንን በግልጽ አስቀምጧል። ይሄንን ስቴትመንት ምናልባት በፋኖዎች በኩል የሚሰጡ ምላሾችን በቀጣይ እንመለከታለን። ኤፍኤንኤም የአማራ ፋኖ ናሽናል ሙቭመንት ወይንም የአማራ ፋኖ ብሔራዊ ንቅናቄ የሚሰጣቸው ምላሾች ከዚህ ጋር በቀጥታ የተገናኙ ላይሆኑ ይችላሉ። ግን የአሩሲ ግድያን በተመለከተ ግን ስትራይኪንግሊ በሚገርም ሁኔታ አገዛዙ በአሩሲ ውስጥ ያለውን ግድያና እልቂት በተመለከተ አስቀድሞ በፍጥነት የወነጀለው ኦኤልኤን ነው። በኋላ ከመወንጀል አልፎ ደግሞ በቅርብ ጊዜ አሁን ትናንትና ዛሬ ባወጣቸው መግለጫዎች በቀጥታ ወንጀላው በሁለት የተናበቡና የተጣመሩ ኃይሎች በሚል ገልጾታል። በቤተ ክርስቲያን ግድያ ላይ ሰለባ የሆነው ራሱ የአማራው ማህበረሰብ ጥቃቱም የተፈጸመበት በእነዚህ ኃይሎች ጥምረት እንደሆነ አድርጎ ለማቅረብ ብልጽግና እየተጋጋጠ ነው ያለው። ከነጃል መሮ ጋር አንዱ ነው ሲታገሉ የነበሩ እጅ ሰጥቶ የገቡ አሉ። ነጃል ፈቀደ አብዲሳ የሚባል ነጃል ሰኝ ብዙ ናቸው የገቡ አሉ። አሁን እነፈቀደን ሲያስገቡ ምንድን ነው ያሉ? አማራ እኮ ተነሳብን፣ እናንተ ተራ ዲሞክራሲን ትጠይቃላችሁ፣ ግን ደግሞ አማራ ተነሳብን ብሎ ስለዚህ አብረን አማራውን እንዋጋ ብሎ ነው እነፈቀደን ያስመለሱት ከጫካ። እነፈቀደ ስልጠና ወስዶ ይህንን ጭንቅላቱን አስተካክሎ የተመለሰ አማራን ለመውጋት ነው። ከዛ ፈቀደ የሚመራው አሁን ሪቤ ሎላ አለ፣ ሽምቅ ተዋጊ። ይሄ ፈቀደ የሚንቀሳቀሰው ለምሳሌ ጋርዲያን ያወጣው ፈቀደ የመራው የቶሌ ጭፍጨፋ ረሳን አይደለ? በቃ እሱንም ቶሌ ላይ ህዝብ ተጨፍጭፎ ማን ነው የጨፈጨፈው? ፈቀደ አብዲሳ። ያኔ ምንድነው የተባለው? የኦሮሞ ነጻነት ሰራዊት ሸኔ የሚሉት እነሱ ሸኔ ይላሉ። ሸኔ ነው የማሸኔ ነው የፈቀደ አብዲሳ ሸኔ። አሁንም ፈቀደ አብዲሳ ሲፈልግ አዲስ አበባ ይቀመጣል፣ ሲፈልግ ሻምቡ ይቀመጣል፣ ወለጋ ይቀመጣል። እንደዚህ የጠጣ የራሱ ሪቤ ሎላ ያደራጃል። ሂድና ጨፍጭፍ ሲባል ይጨፈጭፋል። ምን ለማለት ነው? እነኚህ ብዙ ናቸው። በነገራችን ላይ ነፈቀደ ብቻ ሳይሆን አሁን አበበ ገረሱ የሚባል ድሮ የመከላከያ ሰራዊት አባል ነበር። ሽሬ አካባቢ ነበር። ከሽሬ አስመራ ገባ፣ ኦኔግ ሆኖ ከአስመራ ደግሞ ግብጽ ገባ።
አብይ አህመድ ከግብጽ በፕሌኑ ይዞ ገባ። አብይ ጋር ነው የገቡት አበበ ገረሱ የሚባል። ከዛ ከግብጽ አምጥቶ ምንድነው ያደረገው? የኦሮሚያ ጸጥታ ቢሮ ላይ ደህንነት ሆኖ እንዲሰራ አደረገ። አሁን አጠቃላይ ኦሮሚያ ውስጥ የሚደረገው ጭፍጨፋዎችን ኮሬ ነገኛን ወክሎ የሚመራው እሱ ነው። እኔ ኦሮሚያ ካቢኔ በነበርኩበት ጊዜ አበበ ገረሱ ኮሬ ነገኛን ወክሎ የድርጅት ጽህፈት ቤት ኮማንድ ፖስት ሰብሳቢ ነበር። የኦዲፒ ያኔ ኦዲፒ ነው፣ ብልጽግና አልተመሰረተም። የኦዲፒ ጽህፈት ቤት ሆኖ ኦፕሬሽኖችን የሚመራ ኮማንድ ፖስት ኃላፊ ነበር አበበ ገረሱ። ከዛ በኋላ የኦሮሚያ ጸጥታ ቢሮ ኃላፊው አራርሳ መርዳሳ ነው፣ የኮሬ ነገኛ አባል ነው። ምክትሉ ነው ይሄ አበበ ገረሱ ኦፕሬሽን የሚመራ እና አሲ ላይ የተካሄደውን ኦፕሬሽን የመራው ከላይ አበበ ገረሱ ነው። ይሄ ቃጠሎ፣ ግድያ፣ ቤተክርስቲያናትን ማቃጠል፣ አማራውን ካገኘ መጨፍጨፍ አበበ ገረሱ ነው የሚያካሄደው። አብይ አህመድ ከግብጽ ተሸክሞ ያስገባ ሰውዬ፣ መከላከያን ክዶ የሰውዬ አስመራ ገባ፣ ከአስመራ ኤርትራ ከእንትን ግብጽ ገባ፣ ከግብጽ ደግሞ አብይ አስመለሰ። እንዲህ አይነት ሰው ኮሎኔል አበበ ገረሱ የሚባል ያ እንደሰማችሁት የጸጥታ መዋቅሮች ናቸው። ሪጋርድለስ ኦፍ አሁን ግለሰቡ አሁን ሚልኬሳ ያነሳቸው ግለሰቦች ብቻ አይደሉም። አሁን ሁለት ያነሳው ዝም ብሎ ለምሳሌ ነው ያነሳው። እያንዳንዳቸው ግለሰቦቹ ፕሮፋይላቸው ምንድነው? ቶሌ ላይ የአማራን ህዝብ የፈጁ እነዚ ጋርዲያን ጭምር ፕሮግራም የሰሩባቸው የቶሌ ማሳከር እያልን የምንጠራው የቶሌ እልቅትና ፍጅት ባለቤት አላቸው። ባለቤቶቹ አሁን የጸጥታ መሪዎች ሆነው የኦሮሚያ ክልል የጸጥታ ቢሮውና የጸጥታ ተቋማት ባለቤቶች ናቸው። አንደኛው የፈራሪ ጴሎላ ወይንም የጸረ ሽምቅ ኃይልን አደራጅቶ የሚመራ ነው። ሌላኛው ደግሞ ሌላ የጋቸና ሲርና ሰብሳቢና መሪ ነው። ሌላ አሁን ዛሬ እንደውም የመጡ መረጃዎች አሉ። በነገራችን ላይ ሌላ በኦኤልኤ ስም አዲስ አደረጃጀት ደግሞ እየፈጠሩ እንዳሉ ስራውና ተልኮው በቀጥታ በአማራና በኦሮሞ ኃይሎች መካከል ትብብር የሚመጣ ከሆነ በኦሮሞና በአማራ መካከል ያሉ ህዝቦችን ብቻ ታርጌት የሚያደርግ ቡድን ለይቶ አማራን የሚያጠቃ ለይቶ የኦሮሞን ህዝብ የሚያጠቃ ቡድን ደግሞ ዛሬ እያደራጁ እንዳሉ ለዚህም ተልኮና ትዕዛዝ እንደተሰጣቸው በግልጽ ተቀምጧል። ትልቁ ነገር ምንድነው? ምርጫው ኮላፕስ አደረገ። የምርጫው ዕቅድና ፍላጎት ሙሉ ለሙሉ ፌል አደረገ። ቅቡልነት ያለው ስርዓት በሀገሪቱ ውስጥ እንደሌለ ኢንተርናሽናል ኮሚኒቲው ጭምር የጋራ ግንዛቤ፣ ጎረቤት ሀገራትም ሁሉም የጋራ ግንዛቤ ላይ ደረሰ። ቀጣይ አቅጣጫዎችና ቀጣይ ፖለቲካዊ አቅጣጫዎች በግልጽ ተቀመጡ። ፖለቲካዊ ወታደራዊ አክሽኖች ምን ይሆናሉ የሚለውን ህዝቡ መነጋገር ጀመረ። ስለዚህ አስቀድመው እነ ሚልኬሳ አብይ አህመድ ልክ ጥቃት ሲበረታበት በአማራ ባህና በኦሮሞ ኃይሎች መካከል መናበብ መጣ ብሎ ሲያስብ የመጨረሻ የአብይ ኢንሴኪዩሪቲ የሚታይባቸው ጊዜያቶች እነሱ ጊዜያቶች ናቸው። በእነዚህ ኃይሎች መካከል ትብብር አለ የሚል ነገር መስማት አይፈልግም፣ ማየት አይፈልግም። ስለዚህ ይሄንን የምታፈርስበት ብቸኛው መንገድ ሄደህ ንጹሃንን ታርጌት ያደረጉ ጥቃቶችን ስትፈጽም ነው ብሎ ያምናል። ይሄ አገዛዝ በተደጋጋሚ አሳይቷል። ሄዶ ንጹሃንን በአርሲ ጨፈጨፈ። ከዛ ወዲያው በፍጥነት ይሄንን የፈጸመው ሸኔ ነው ኦኤልኤ ነው አለ። የተፈጸመበትም አግባብ ምክንያት ይሄ ነው አለ። ከዛ እሱን ደግሞ በቂ ስላልሆነ ሌላ በዚህ ውስጥ ኢምፕሊኬት የሚደረግ ኃይል መኖር አለበት አለና ማንን ኢምፕሊኬት አደረገ? ፋኖ እንዴት እዚህ ውስጥ ሊገባ ይችላል እንዴ? ጎንደር የደረሰው ፍንዳታ እኮ ከዚህ ጋር የተገናኘ ነው የሚል ግንዛቤ እንዲያዝ ለማድረግ እየተጋጋጠ ነው ያለው። ዛሬ መፍትሄ እንሰጣለን እያሉ የሚያደርጓቸው ነገሮች፣ በንጹሃን ላይ የሚፈጽማቸው ጥቃቶች
ነገ ሙሉ ለሙሉ የነሱን መዋቅር የነሱን መንግስታዊ መዋቅርም ጭምር ሙሉ ለሙሉ የሚያወድምና የሚደመስስ መሆኑን በግልጽ አይገነዘቡትም። ስለዚህ ለአንዱ የደህንነት ቀውስ ሌላ ቀውስ ሲፈጥሩ ለአንዱ የደህንነት ቀውስ ሌላ ቀውስ ሲፈጥሩ አንደኛውን ሚሊሻ በሌላ ሚሊሻ ለማፈን ሌላኛውን ሪጴሎላ በሌላ ሪጴሎላ አንደኛውን ስርዓት በሌላ ጋቸና ሲርና እያለ እንግዲህ ሲባዝን የምትመለከቱት ቡድን ለጥቃቱ ዋስትና መፍጠር ለጥቃቱን ለማስቆም አይደለም እየተበሳጨ ያለው ቤተክርስቲያን ጥቃቱን ያወገዘችበት ልክ ተጋኗል እያለን ገመሃሎ ላይ ሽራሮ አካባቢ እንደዚሁ በድሮን ጥቃት ተፈጽሟል ትግራይ ላይ አሁን ስቱዲዮ ሆኜ ቴክኒሻናችን ልኮልናል መግለጫ ልኮልኛል ከትግራይ መንግስት የተሰጠ ከትግራይ ክልላዊ መንግስት የተሰጠ መግለጫ ነው የፕሪቶሪያ ስምምነት የሚባለው ነገር ተመልሶ ህይወት ይዘራ ይሆን ብለው ተስፋ የሚያደርጉ ሰዎች አብይ በሌላ ጦርነት ሊተካው እየጣረ እንደዋለ በግልጽ ማሳየት የሚቻል ይመስለኛል የትግራይ ጊዜያዊ መንግስት የሰጠው መግለጫ ላይ ወቅታዊ አፕዴት ወይንም ደግሞ በወቅታዊ ጉዳዮች ላይ የተሰጠ መግለጫ ነው የሚለው ስርዓቱ the regime has continued to carry out drone strikes in Tigray ነው የሚለው በትግራይ ላይ ድሮን ጥቃቶችን መሰንዘሩን አጠናክሮ ቀጥሏል አገዛዙ causing damage to lives and property ነው የሚለው በህይወትና በንብረቶች ላይ ከፍተኛ ጉዳት ያስከተለ ጥቃት በትግራይ ተከስቷል ነው የሚለው አገዛዙ ቀጥሎበታል ነው የሚለው የብልጽግና ፓርቲ ወይንም የብልጽግና ስርዓት ወይንም አገዛዝ has declared genocide በግልጽ ፍጅትና የዘር ፍጅት አውጇል ትግራይንና ህዝቦቿን ለማጥፋት የትግራይ ክልላዊ መንግስት በግልጽ በድሮን ጥቃት እንደተሰነዘረበት በርካታ አካባቢዎች ላይ በርካታ ንጹሃንንና በርካታ ንብረት እንደዚሁም በርካታ ንጹሃንን ህይወት የቀጠፈ የድሮን ጥቃቶች በበርካታ አካባቢዎች ላይ መፈጸሙን በግልጽ ተናግሯል ማለት ነው in another way በሌላ አገላለጽ በትግራይ ላይ ጦርነት ታውጇል ባገዛዙ ማለት ነው